ሰላም ሰላም ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ይበልላችሁ ባላችሁበት ሁሉ ሰላማችሁ ይበዛን እያልኩኝ ዛሬም በአንድ ቪዲዮ ብቅ ብያለሁ። የዛሬ ቪዲዮ ደግሞ ሌሎችም ሰምታችሁ የሰማችሁ ደግሞ ሌሎችም ሼር አድርጎ ይጠቅማል፣ እኔም ደግሞ አበረታቱ እላችኋለሁ። እና ዛሬ ያመጣው አንድ ነገር አለና ይሄ ያ ብዙዎች የምንሰራው ብዙዎች አብሮ የምንውሉበት በዛ ነው የምንሰራው። ሽንት ቤት እናጥባለን፣ ቤት እናጥባለን፣ ብዙ ነገር እናደርጋለን ማለት ነው። እና ይሄ ማድረግ የሌለብን ነገር ምንድነው ካላችሁ በጣም ከባድ ነው። ይሄ ሁሉም የራሳችሁ ኬሚካል አለው ማለት ነው። እና አንድ ላይ አድርገን ወደ ቤት ስናጥብ ሽንት ቤት ስናጥብ ማለት ነው እስከ ሞት ድረስ ነው የሚያደርሱ። ለምንድነው ካላችሁ የሁሉም የራሱ ኬሚካል አለ። ለምሳሌ ይሄ ኮሎሮክስ የራሱ ኬሚካል አለ። ሁሉም አንድ ላይ ሲሆኑ ደግሞ አይስማሙ ማለት ነው። እና እነሱ አንድ ላይ ያደርጋችሁ አጥብ ብሎ እነሱ እንዲተሰብስበው ራሱ ቢያመጡ ማለት ነው እናንተ እሺ እንዳትሉ። ለምንድነው ካላችሁ እነሱ ምን ያገባ እናንተ ሞታችሁ ታመማችሁ፣ እናንተ ስታመሙ ሌላ ሰራተኛ ያመጣል። እነሱ እኮ ምንም የሚጎደል የሚቀንስ ነገር የለውም። ግን የምንጎዳ ራሳችን ስለሆነ መጠንቀቅ አለብን። ራሳችን እኛ ነን። ለምንድነው ካላችሁ ሁሉ ሰብስበን እንድናደርግ ማለት ነው አንድ ላይ አድርገን እንትን ስናደርግ ማለት ነው መተነፈስ ነው የምናውቀው። እኔ ማለት ነው ትላንት ሴትዮዋ ቤት ኩሽና አጥቢ ብላ እንዴ አንድ ላይ ያረገችና ትልቁ ባለ ላይ ሲታረቅ ማለት ነው ቤቱ አለ ሰው እንዳለ ነው የታፈነ ማለት ነው። ለምን ይሄ ሁሉ የራሱ እንትን እኔ ግን ብዙ ነገር አለ ሌሎቹም አሉ ግን አላመጣሁም። እናንተ ግን እንደዚህ ምንም ነገር አንድ ላይ ያርጋችሁ ለምን ሁሉም የራሱ ኬሚካል ስላለ አይስማማም ማለት ነው። ለምሳሌ ይሄም የራሱ የሆነ ኬሚካል አለ፣ ደግሞ ይሄም የራሱ የሆነ ኬሚካል አለ ማለት ነው። የራሱ ኬሚካል ስላለ አንድ ላይ ሲሆኑ ደግሞ አይስማሙም። አንድ ላይ ሲሆን እነሱ ያ የቤት ጽዳት ስለሆነ ቤት በጣም ስለሚያጸዳ እነሱ ምንም እንትን የላቸውም። ግን እኛ ነው የምንጎዳው። ለአይናችን ጥሩ አይደለም እና መተነፈስ እናቅታለን። ለምን ይሄ ሁሉ አንድ ላይ ስናደርገው ያ ኮሎሮክስ ታውቃላችሁ፣ በፊትም እኮ በጣም ከባድ ነው እሱ ላይ ሌሎቹ ሲጨምር እሱ ብቻ እንኳን ብንጠቀም ምንም አይደለም ቢከብድም፣ ግን ሁሉ አንድ ላይ ብንጠቀም በጣም ከባድ ነው የሚሆነው። እና አንድ ላይ እንዳትጠቀሙ። ለምን እነሱ እንኳን አንድ ላይ ቢያደርጉ ማለት ነው እናንተ ቀስ ብላችሁ ካሜራ ምናምን ከሌለ ደፍታችሁ አንድ ብቻ ነው ማጠብ አለባችሁ። ሽንት ቤት ማጠብ ከፈለጋችሁ በኮሎሮክስ ብቻ አጥቡ። ለምን እሱ ምንም ብቻ ሲሆን ምንም አይልም፣ ግን ሌላ ሲጨምር በጣም ነው የሚያፍነው። ለምንድን አላውቅም አይስማሙም። እና አረፋ ይበዛል ሁሉም እንትን ስታደርጉ ማለት ነው በጣም ነው እንትን የሚሆነው። ሽታው በጣም ነው የሚከብደው። ሁሉ አንድ ላይ የምታዩ ሁሉ አንድ ላይ ሲሆን በጣም ነው የሚከብደው። እንዳ ቴቶ ራሱ የሆነ ኬሚካል አለ እሱና ኮሎሮክስ ያኛችሁ ስንጨምር በጣም ነው የሚከብደው። እና እናንተ እንዳትጠቀሙ እንዴ እነሱ እንኳን አንድ ላይ ጠቅሙ ቢባሉ ማለት ነው እናንተ እንዳሰሙ እነሱ አይናችሁ ዞር ሲያደርጉ እናንተ ደፍታችሁ በአንድ ነገር ብቻ ነው ማጠብ አለባችሁ። ለምሳሌችሁ ለራሳችን የምንጠቅም ለራሳችን ጊዜ የምንሰጠው እኛን እንጂ እነሱ ብንሞት ብንታመም የሆነ ነገር ብንሆን አይናችን ቢጠፋ የሆነ ነገር ቢሆን እነሱ ምንም የሚጎድል ነገር የለም። እኛን ራሳችን የምንጎዳ። ከዛ ደግሞ ራሳችን መጠነቀቅ አለብን። ሚስቶች ራሳችሁን በጣም መጠነቀቅ አለብን። ለምን እኛ እኮ ምን የሚያስብ ለእኛ እኮ ሽታ ጥሩ አይደለም ትታመማላችሁ ብሎ እኛ የሚያስብ ሰው የለም። እኛ የራሳችንን መጠነቀቅ አለበት፣ ራሳችን ማሰብ አለበት። እኛ ነን ለምን ማድረግ የሌለበት ነገር አለማድረግ። ለምንድን እነሱ አንድ ላይ ያርጓላችሁ እሺ ብላችሁ ሄዳችሁ እናንተ በአንድ ነገር ብቻ ማጠፍ። ለምንድነው እኔ ትላንት ስላየሁ ነው። ትላንት ሴትዮዋ ኩሽና አጥቢ ብላ እንዲህ አንድ ላይ ያረገችና በአንድ ትልቁ ባልተ ስታረግ እንዴት እንዳፈነ ማለት ነው። መቆም ራሱን ያቃተኝ ራሴ እንዴት እንደማመን። ከዛ እኔ ደግሞ እሷ ዞር ስትል ጠፍቼ ብቻ አንድ ላይ ማጠብኩ። ለምን ለማጠብ እንኳን እሷን አንድ ላይ ያረጋ እንኳን ሳላጠብ በፊት ራሱ ነው ያፈነኝ። እና እንዲህ አትጠቀሙላችኋለሁ። ቤቶች ራሳችሁን ተጠንቀቁ።